የሞት መውጊያ ኃጢአት ነው። ኃጢአት ያደክማል። መጽሐፍ ቅዱስ በዚሁ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 56 ላይ የሞት መውጊያ ኃጢአት ነው ይላል። ወዳጆች ኃጢአት ስንሰራ በጨለማ ቤት ብንቀመጥ በብርድ ልብስ ብንከናነብ ብቻችንን ብንሆን የሆነ ነገር ላይ ራሳችን ሰላም የለውም። ሰላም ያለው በክርስቶስ ብቻ ነው። እስቲ አሜን በሉ። በማን ነው ያለው ሰላም? በቃ ተባረኩ። ሰላሜ ባንተ ነው የኔ ጌታ፣ እረፍቴ ባንተ ነው የኔ ጌታ። አልከለከል ምስጋና አልከለከል ውዳሴ ላንተ ውለታ። እነዚህ እናቶች እዚህ ቆመው የዘመሩት ዝም ብለው ይመስላችኋል? ውለታ ስላለባቸው እኮ ነው። በክርስቶስ ሰላም ስላገኙ እኮ ነው ቆመው ሰላም እያሉ ስለ ስሙ የሚዘምሩት። ያ ጸጋ በሁላችንም ላይ ይደርብን እና ኃጢአት ሁሌ ሰላምን ይነሳል። ክርስቶስ መጥቶ ግን የውርስ ኃጢአታችንን በመስቀሉ ሞት ነፃ ባደረገ ጊዜ እመተላልኩ ምድር እስብ ኩሎ ሀቤ ወደ ላይ ከፍ ባረኩ ቁጥር ሁሉን እሰበስባለሁ እንዳለ በመስቀል ተንጠልጥሎ በፍቅሩ ጠርቆ ይዞን ኃጢአታችንን አስወግዷል። ስለዚህ የሞት መውጊያ ኃጢአት ነው። ትንሣኤው ደግሞ ሞትን ድል አደረገው። ክብር ምስጋና ለስሙ ይሁን።